የፍቅር እንግዳ ነኝ ጀማሪ ነኝ። ሰላም ነው? ሰላም እንተዋወቃለን? በእርግጥ ባይኔ አይቼሽ አላውቅም። አይኔን ጨፍኜ ግን ነፍ ጊዜ አልሜሽ ነበር። ነፍ ጊዜ። እንዴት ገና ባንቺ ፍቅርን አወቀው አምላክ ያድርግ አታውም እንዴ? ፈዘዘ አይኔን ገልጬ ያውም እዚህ መንገድ ላይ ሳገኝሽ የደነገጥኩት ማውራት የሚያቃተኝ ለዛ ነው። ስማ አንተ እማታድርበት ከሆነ ለምን ተከራየ? ለረፍት ስለሆነ የምመጣው ለዛ ነው። እየቆዩ የሚያዩኝ። የት ነው የምትኖረው? ክፍለ ሀገር ነው የምኖረው። እዛ በየጊዜው ወጣቶች ስለሚታፈሱ ነው እዚህ የምመጣው። ሰላም ምርጥያንስ ለናችሁ ይትበኔኝ ኮቨር ቻናል በድጋሚ መጣችሁ። ሁሉ አማዱሉ ፒሰኔ በጣም ድራኒ ሁላችሁ በየላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን እየላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። አረ የሚገርም ቦታ ላሳያችሁ። ዝም ብሎ ቀለል ያለች 200,000 ላይክ ይፈልጋል ቦታ ፎሎ ማድረግ 200,000 የሚገርም ተፈጥሮ ላሳያችሁ። 200,000 ላይክ ረተራራ እንዴት ነው እዚህ ውስጥ በድፍረት እየቀረስክ ያለኸው? ይሄ ቦታ እኮ ነው እያዝናና የሚያስተምር የተባለው አይደል? ወይኔ ጉዲ! ድልድዩ ይነቃነቃል። አሁን ከዚህ ስትፈጠፈጥ አስበው በቃ። ወይ አረ ይሰውር። ስዊዘርላንድ ውስጥ አደገኛ የሚባለውን ቦታ ነው የሞከርኩት። ሙሉ ቪዲዮን በቅርቡ በቻናሌ ላይ በጣም አደገኛ ነው እንጂ። አረ ከዚህ አሁን ከዚህ ምን ይተርፋል በእናትህ? ወይ ዘንድሮ አንቺም እየሸቀ ጨፍሩ በቃ ጨፍር። ገባ ቴሌ ብር ይሻልሻል። ሲቢ 1059 ወደ ማን ነው የሚገባው? ነው ንገረኝ። እሺ ወደ ማን ነው የሚገባው? ወደሱ እስቲ በእውነት በል። እስቲ እኔ ካለው አይ የላችሁም እኮ ነው አውቃችሁ ለቪዲዮ ነው። በእውነት በል ቴሌ ብር እሺ ጨፍሩና ያስገባል። ታምረኛ ዜጎች። እሷም እየሸቀለችባቸው ነው እየቀረጸች እነሱም ደስ ሲሉ እኔ በሆነ ገርሞኛል። እንኳን አበልተረበ ይሄው አሸናፊ 200 ብር ጎበዝ። አይጎዱም። ቆንጆ ፋይን። አይገባም ተነኝ። ወይኔ ደስ ሲሉ የተባረኩ ዘመኑ ዘመኗል ነው ማለት ዲጂታላይዝ። እንደውም ኪዋር ኮድ ይዘው አለመዞራቸው ራሱ ከቀጣይ ዓመት ጀምሮ ይጀምራሉ። ይቺን እስካን እያረክ ነው የሚሉክ። ጀለቢያቸውን ነው የሚቀዱት ዛሬ። ማይበረር ነገር በረር የማልደርስ ነገር ሆነ ድጎበስ። እንደዚህ ምሮጠው ለምን ይመስላችኋል? ዋይቱ ጧት ገንዳውን ሞላለሁ ብዬ ከብቶቹ መጠጫ ለበጎቹ እረስቸዋለሁ። እንዴ ደቀምኩ አስቡት። ዋይቱ ከተሞላ ገና አዲስ ነው። ሙሉ አልቋል ማለት ይቻላል። ባለፈው ምረውኛል አፍስሽ፣ ዛሬ እንኳን አይምሩኝም። ወይኔ ሲማወር ደሞ ሄደች። ወይኔ ሲያሳዝን መቼሆን ሞል ካመልካት አሁን ትዝ አለኝ 12 ሰዓት ነው የለቀው። አስቡት አሁን ከቀኑ 4 ሰዓት። አይ ሳውዲ ሰዓት ሙሉ አሰሰ ማለት ሳውዲ እኮ በቃ ምን የእውነት ይሁት መከራውን በቃ ሰው የሚያየውን መከራ እዛ እያለ ለገንዘባቸው ቆጥቋጣ ናቸው። እንደው እንኳን ያ ሁሉ አፈሱ ሁሉስ ናፍ እንዲያሉ አፋቸው ላይ ጭራሽ ሙሉ ገንዳው አፈሱ። አገር ጠቀመን። ሰፈራችን መዋኛ ገንዳ ሆኗል። ለይዛል መገነን ዋላ ተቆሰረ። ወይኔ ሲያሳዝን የእውነት
እንዴት ሆንክ ምን ሆንክ የሚለውን ነገር በእናታችሁ ቪዲዮን ካገኛችሁት ሜንሽን አድርጉኝ። ፈጣሪ ያውቃል። አንተ ብቻ ሄደ ስራህን ስራ። እውነት እኔ በአረብ ሀገር ላይ መከራ የሚያዩ ሴት እህቶቻችን እንደዚህም ወንድሞቻችን በጣም ነው በቃ የሚያሳዝኑኝ። እኔ ለእናንተ ክብር አለኝ። ኦልራይት ጋይስ ይሄንን እንግዲህ አዲሱን የኒቪን ሙዚቃ ብዙ ሰው ሙድ ሲይዝበት ነበር፣ ሚም ሲሰራበት ነበር። እኔ ፐርሰናሊ በጣም ወድጄዋለሁ ሙዚቃውን። ዛሬ ደግሞ ጓደኞቼ ስለ ሙዚቃው ምን እንደሚሰማቸው እንጠይቃቸው። እሺ ጋይስ ጓደኞቼን ተዋውቋቸው፣ ቢኒያም እና ሽብር ይባላሉ። ይሄንን ሙዚቃ ሬት አድርጉት። አታሰማኝ ወይኔ ሲያሳዝን ውሻ አሳዘነኝ። እውነት አለ ያለሁም እያለ ነው እየሮጠ ያለው። ለመለመንም እኮ አፍ ያስፈልጋል። እዋት ሱቅ ሰው ይመጣል፣ ሰው ይሄዳል፣ ሰው ይመጣል፣ ሰው ይሄዳል። አሁን ሱቅ እቃ የሚገዛ ሰው ምግብ ሰጠኝ ምግብ ገዛልኝ ብላ የምትጠብቅ ውሻ ነች። እናት ነች፣ ወልዳለች። አጥንቷ ይሄው እንደዚህ እንዳለ ይቆጠራል። አጥንቷ ግን አፍ የላት። ሰው ቢሆን ቢያንስ ራበኝ ይላል። እቺ ውሻ አፍ ኖሯት በምን አፏ ትናገራለች? እንዴት እንደምታሳዝን ለልጆቿ ነው። ግን አፍ የላት። በጣም ነው አንጀቴን የበላችኝ። እኔ ለውሾቼ ከማዘጋጀው የውሻ ምግብ በቃምጥተን ሰተናት እንዴት ምስኪን እናት እንደሆነች በጣም ደስ ስላላት ይመስለኛል እንድንከተላት ፈለገች። ረጅም መንገድ ነው ተከትለን አንተ አጥንቷ ወጥቷል ነው አጥንቷ ወጥቷል እየመሰላት እየዞረች አስሬ ነበር የምታየን። ተከትለናት ሄድን። ከዛ እዚህ ጋር የምታዩት የጥበቃ ቤት ስር በቁርቁሮ ውስጥ ገብታ ልጆቿን ይዛ መጣች። አንዱ ልጅ ነው የመጣው። 5 ልጆች ውስጥ አሉ። 6 ልጅ ነው ያላት። አንጀቴን የበላችኝ። እኔ ብቻ በጣም ያሳዘነች። እኔ በአቅሜ እኔ ቢርበኝ እንኳን አልተዋትም፣ ሰጣታለሁ። እናት አይራባት፣ እናት አይጥማት። ለልጆቿ ነው እንደዚህ አጥንቷ የወጣው። በጣም ያሳዘነችኝ። እናት እኮ በየትኛው ፍጥረት አፍ ኖሯቸው መናገር ቢችሉ ብዙ ማውራት ብዙ የሚያወሩ እንስሳቶች ውሻዎች ናቸው። በጣም ምስኪን ፍጥረታት ናቸው። ላረግንላት ውለታ ነው ወስዳ ልጆቿን ያሳየችን። እኔ በቃ ቃል የለኝም ዛሬ። ኮፒ ሊንክ አድርጉልኝ። ኧረ እኔ ራሴ እንዴት ነው ያሳዘነችኝ በእናታችሁ። እስቲ መንገዶቻችን ላይ ግን እንደዚህ ልጅ ለምን መልካም አንሆንም? በቃ የምናያቸውን የተራቡ ውሾች ምናምን ትንሽ እንኳን ዳቦ ብንገዛላቸው ምን አለበት? በቃ ይመርባቸው፣ ደስ ይበላቸው። ውሾች በጣም ምስኪን ፍጥረቶች ናቸው። ዛሬም እዛው ቦታ ነች። ከውሻ የቀጠለ ነው። እሺ ዛሬም ያው ምግብ ሊገጫት ነው፣ ምግብ ሊሰጣት ነው። ይሄ ሁሉ ስጋ! ወይኔ ጉዴ! ወይኔ አንተ ምን የተባረክ ሰው ነህ! ወይኔ የተባረከ ሰው! ሲጀምር ይኸውልህ አርሰናል በዚህ ዓመት ዋንጫ በላ። በቃ ያው ለእንስሳት የአርሰናል ደጋፊ ለእንስሳት ያበላሉ ምግብ። የተባረከ ሰው ይው በእናትህ ሁሉ ስጋ ለወር ሙሉ የሚበቃት በተራባ አንጀቷ እንዴት ትብለው በእናትህ። ይው አይቷል። እስቲ በደንብ ቢ እስቲ። ወይኔ ደስ! ይሄ ሁሉ ስጋ ገዛህላት ቢ። አንቺ ደግሞ ወተት ለአቅመ ስጋ አልደረስሽም ቡችዬ። አከበርኩ በቃ አብሶሉት ሪስፔክት ላንተ። እሺ ያረዳ ልጅ አብሶሉት ሪስፔክት ጎበዝ። እስቲ በእናታችሁ ለዚህ መልካም ሰው ይቺ የተራበችው ውሻ በቃ እሱ ነው እንደዚህ ያበላት ያለ መርቁት በእናታችሁ። እንደው አትጣ በቃ ዘለዘለ ዓለም አትጣ። እውነት ሁሉ ጊዜም እንደዚህ ለተራቡ ድረስ አንተ የተባረክ ሰው ፈጣሪ ይኸውልህ እንስሳትን ራሱ ስንመግብ እንዴት በመልካም እንደሚያየንና በመልካም እንደሚቆጥረን ብታውቁ። ለምን እንደ ውሻ አይነት ምስኪን እንስሳ በጣም ከብዙ መጥፎ ሰዎች የተሻለ ነው። በቃ የውሻ ምስኪንነት፣ የውሻ ታማኝነት
በአዲስ ዓመት እውነት ጎዳና ላይ ያሉት እንስሳዎችንም እያሰብን አሁን ዘመኑ ከፍቷል። በቃ እየታደኑም እየተገደሉ ነው እንደምንም እንደተራ ነገር ሆነው ማለት ነውና እንዘን የሚያዝን ልብ ያስፈልገናል። በቃ እስቲ ስም ካላት ስም ንገሩኝ፣ ስም ከሌላት ደግሞ ስም አውጡላት እስቲ ኮሜንት ላይ ማን ብትባል ደስ ይላችኋል እናንተ? ማን ብትባል ደስ ይላችኋል? ኮሜንት ላይ እስቲ ስም አውጡላት። እውነት ወይ ስም ካላት ንገሩኝ። ለሷ የሚሆነው ቆንጆ ስም እውነት ደስ የተባረክ ሰው ነው። አንተ ግን ኧረ ራስን ተመንከባከብ እስቲ ነኝ ጽደቅ ተቀባ እንዴ እግርህ ደርቋል። ይሄ ማለት ነው እንኳን በእህትህ ቫዝሊን ምናምን አይደለም ቫዝሊን ፋብሪካ በተሄደ ራስ እና ያለሰልሱ ልጅ አማረኝ አትንቀሳቀሺ ልጅ አማረኝ ማለት ምን ማለት አለው? ልጅ አማረኝ እንደማንኛውም ሰው ልጅ ሊያምረኝ ይችላል። ገባሽ? ስለዚህ አማረኝ አሁን ሄደን እንወልዳለን። ሚስቴ ትሆኛለሽ። ጉሽ ስለማትጨባበሩ እንዴ ነው ልጅ አማረኝ እኮ ነው ያልኩሽ። ገባሽ? ባያምረኝ እኮ ጥሩ ነው፣ ግን ደግሞ አማረኝ በቃ አሁን ሄደን እንወልዳለን። አለቀ። ስለ ስራሽ አታስቢ። ሰከተኛው ነው አንቺ ኖ አላጉረመረመችም። እሺ ብላ ሄደች። መንታው ውለጅለት በፈቃድሽማ ከሆነ ሲስተሙ አባ ሄሎ ሰማ አንዴ መነጽር ያዙት እስቲ ልበሰው ልበሽው አትልም እንዴ? ልበሰው እስቲ 1500 ብር ምንም አይቀንስም። ትላለህ እንዴ? በአዲሱ ሲስተም ነው ገብቶሻል። የተገኘ አይመለስም ማለት ማድረግ ነበር አደረግሽ። 1500 ምንም አይቀንስም። ማፍጠኝ እኮ አደረግሽው አይደለ? አይቀንስም። በሲስተሙ ክርክር አያስፈልግም። ገብቶሻል። ሶሪ ሳቦን አንቺ አፍጠኝው። አረ ደስ ሲል ስንት ነው ያልሽው? በቃ አንቺው አምጪ እስቲ ሂጂ በቃ ኖ ይሄን አዲሱ ሲስተም እንዲህ ካልተሸጠ በቃ ህዝቡ እኮ መግዛት ተወ። በቃ እውነት ነግሬሃለሁ። ይኸውልህ ሬስ ጋር ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንዴት አደረጋችሁ? በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም? የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ታገባ። የሰፈር ሰው ተጠርቷል። እሱ አልተጠሩም እንዴ? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ቶስ። ወይኔ ሲያሳዝኑ። ስንዱ ታገባ ነው ያለም ያርገዋ። አጥራ ታዲያ የኔ አባት ጥራቸው፣ በቃ ጥራቸው። ሲያሳዝኑ ጥራቸው። ይዶስቲ እኛ እኮ ግን በጣም የምናሳዝን ፍጥረቶች ነን። ሰርጋችን ላይ የሚያሽሟጥጥ ሰው እንጠራለን። የሚያሽሟጥ ሰርጉ እንደዚህ ሆነ ወይ ወጣቸው ክትፎው ደግሞ ቁጥ የሚል ሰው እንጠራለን። ልቡ በጣም ደስ የሚለው በቃ በዛ በእነሱ ደስታ የሚደሰትን ሰው ግን ገና ለገና በኑሮ ባኗኗሩ ምናምን ለክተን እንተዋለን። እኛ ግን የእውነት ለምን አንኖርም? እንኑር። እውነት እኔ የእውነት ነው ኑሬ መሞት መፈልገው። በቃ ከዚህ በኋላ ስንት ዓመት እኖራለሁኝ እኔ? አሁን አንተ 60 አልኖርም እኮ እንደዛ ራሱ ላልኖር እችላለሁ። ለዚህች እድሜ ምን አሷሸኝ? በቃ የእውነት ኖረህ የእውነት መሞት ከምቀኛ ጋራ ተከበ ምን አኗኗረ? ገና ለገና ለነሱ አደረገ የሚለውን ለማሳየት አንተን እንኳን እግዚአብሔር አተረፈ። ለመኪናው እንተባበራለን። ዛሬ ከስምዖን ጋር ተገናኝተናል። ይሄው መኪናዋ ጋር ነው ያለነው እና ብዙዎች ያለና እንዴት ተፈጠረ የሚለው ነገር ጥያቄ ሆኖባቸዋልና እስኪ የሆነ ነገር በለ። ከቡልቡላ ወደ ኮዬ እየሄድኩኝ ነበረ። ከርቭ ላይ ነበርኩኝ። ዝናብም ጥሎ ስለነበረ መሬቱ እርጥብ ነው እና ፍሬን እያበረርኩኝ ለመዞር ስሞክር መኪናዋ ተንሸራተተችና ከፖሉ ጋር ተጋጨሁኝ። ፖሉንም ጥየዋለሁኝ። ያኛው ፖሉ ነው የወደቀው። ሲያሳዝን። ከዚያ ከፖሉ ጋር ስጋጭ አቅጣጫ አስቀየረኝና መጥቼ ወደዚህ መጣ። እንደዚህ ማለት ነው። ከዛ በኋላ እሳት ማጥፊያ ነበር ለማጥፋት ምናምን አልሞከራችሁ? ኦኬ
ኦፍኮርስ ሞክረናል። እንዲሁም የሚያልፉ መኪኖች እያቆሙ የእሳት ማጥፊያቸውን ይዘው እየመጡ ለማጥፋት እየታገልን ነበረ። እሳቱ መኪናው ቆመንም አልተረፈ ስለነበረ እና ደግሞ ኮፈኑን ለመክፈት መጠጋት ስላልቻለ ምንም ማድረግ አልቻልንም። እሳቱ እየባሰ ነው ሄደው። ምን ያልፈጀበት እንደዚህ ለሞት 20 ደቂቃ አልፈጀበትም። በ20 ደቂቃ ውስጥ እሳት አደጋ ደርሶ ነበረ። ነገር ግን ኦልሞስት አልቆ ነበር የደረሰው። ነገ ሰርፕራይዝ ይኖርሃል። ያው ለሱ ነግሬዋለሁ። እናንተ ደግሞ ነገ የምታዩት ይሆናል። መኪናው ኢንሹራንስ እየገባው በ3 ሚሊዮን ብር ግምት ነው። አሁን ግን ስንት ብር እንዳለ ታውቃላችሁ? 3 ሚሊዮን እንኳን ሙሉ ብር የሱ አይደለም፣ ብድር አለበት። ኦልሞስት ከግማሽ ያነሰ ነገር ከቤተሰብ ተበድሮ ነው መኪናው የተገዛውና ከ3 ሚሊዮን ያው ያነሰ ገንዘብ ነው እጁ የሚገባውና መልሶ ዩዝድ መኪና እንኳን እንዲገዛ በተለይ እኛ ዘርፍ ላይ ሜትር ታክሲ ዘርፍ ላይ ያላችሁ እንዲሁም መኪና ላይ የምትሰሩ ድርጅቶች ኮንታክት ብታረጉ ከሱ ጋር አብራችሁ ብትሰሩ እኔ በነፃ ቪዲዮ ለመስራት አጠገባለሁ። ድርጅታችንም ጭምር ነው የምታስተዋውቁትና ኮንታክት አድርጉ። መተባበር ጋይስ። አመሰግናለሁ በጣም እናንተን። በእናታችሁ ይሄንን ልጅ ደገፍ እናርግኛ። አበሻዎች ብዙ ነገር ስንተባበርና አሳይተናል አይደል እንዴ? በቃ ለዚህ አናንስ። የሜትር ታክሲ ትራንስፖርት እንዳለ ነው መላችሁ። ይሄው ፍሪ ፕሮሞሽን። እሺ እዚህ ልጅ ጋር ዝም ብለህ ቪዲዮ ስራ። ቪዲዮ በሚሊዮን ካልታየን ይቀጣልኝ ነው ማለት። እኔ ራሴ ይሄ ልጅ የሚሰራው ፕሮሞሽን እንዳለ ሪያክት አደርጋለሁ። እንዳለ ፈጠን በሉ። እውነት አለመታፈስ ምን ታረጋላችሁ? ይሄው እየወጣው ነው ይመስለኛል። አለባበሴ አያስወግርም። ወጣው ነው በቃ የቱ ጋር ናችሁ? ነው ይወጣው እንደ ሁሉም እንደ ቺክ ለበሱ። ቀሚስ ሲያምር ረበደ ጀማው በቃ አልቻለም ሳይታፈስ ቤዝ መግባት። ወይኔ እኮ ግን እኔ ሳኩበት አይደለ? እውነት እንዳስቁ በጣም ያሳዝናል። እኔ አሁን ነው በቃ ራሴን እየወቀስኩት። ምን አይነት ደረጃ ነው ግን የደረስነው? በሰላም ወጥተን ማንገባበት። አንዴን ቪዲዮ አይተነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጠኔውስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለውም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላለሽ ውሰድ። አይሆንም መጀመሪያ አንተ ነው የወደደችው። ካንተ አይበልጥ በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ይሰዳል እኮ ነው አይደለም። በቃ ነው ያፈልግ ዳውድ ያዛት ይችል ወይኔ ኧረ ወይኔ አንተ ሰናት ወይኔ ጉዴ እንደዚህ ገፉሽ ወይኔ ስታሳዝኝ። አቦ ሰሞኑን ቪዲዮ እንስራ ስለው አይሰራ። በቃ ዝም ብሎ ፍቅር ይላል። ችግር አለበት ይል ዩታውን ራሱ ቆይ ዩት በእናታችሁ እኔ ግን እናንተ ሁለት ልጆች ምንድነው አፍቃሪያቸው የበዛው? እዚህ ጋር የጳውሎስ እህት እኔ ፔሌኩሃ ትላለች። እዛ ደግሞ ያችኛ ዳውድ ምን አፍቃሪ በዛ? ምን አስነክታቸው ነው ሴቶቹን? እንግዲህ ታሪክ ሊደገም ነው። የዓለም ዋንጫን እዚህ ኢትዮጵያ ላይ አሁን ልንደግመው ነው። የእውነት እንደ አንድ ኢትዮጵያዊ ይሄን ማየት በጣም ኢሞሽናል ያደርጋል። ሁለት ባላንጣ የሆኑ ተጫዋቾችን ኢትዮጵያ ድረስ አምጥቶ ማጫወት በጣም ከባድ ነገር ነው። ይሄን ስለታደልኩ በጣም አመሰግናለሁ። ይሄ ሆነውም በእናንተ ነው። ላይክ፣ ፎሎ፣ ሼር አድርጉ። ቴንክ ዩ። ላሚን ያማልንና ሊዮኔል ሜሲን እያጫወተ እኮ ነው። ሲጀምር ይኸውልህ ኳስ እንደዚህ ቆሜ እንዴት ላሳያችሁ? እስኪ እንጂ የሚሞክር አይችልም። ኳስ አይችልም እንደዛ የሚሞክር ሰው ማለት ነው። አንለስ ሂ ኢዝ ናት ፕሮፌሽናል ፕሌየር። ኖርማል ሰው እንደዚህ ኳስ ከጠለዘ አይችልም ኳስ። እውነት ማን ከሜሲና ከያማል ማን ይመቻል? ሜሲ። አሁን ብታገኙ ምን ይሰማል? በጣም ደስ ይለኛል። የእውነት ሜሲ ካሜራ ዎዎ አይመስልም? ሜሲ አታፓቻ ዎዎ ይመስላል። የእውነት አታፓቻ ይመስላል። ያማልም አለ በዚህ አጋጣሚ ያማልና ዴስ ያማልና አይመስልም? የእውነት ለማችሁ እኔ አባ ቴንክ ሶ ማች እናመሰግናለን። ሰውዬው ቪዲዮ ካለቀ በኋላ እሺ አሁን ለዚህ 500 ብር አይበቃም ነው የሚል። ሁለቱም አይመስሉም ተከፍሎት ነው። ያማል ኢትዮጵያ እንዴት አገኛት? ቲኬዌ ኢሲቴና ሜሲ ኢትዮጵያ እንዴት አገኛት? ካሜራው አጥበዋል የሚባለው እውነት ነው? እውነት ነው? በልጅነት አጥበዋል? ይታባታባ የእውነት ያሟል እንዴ? ያማል እንዲህ እያለ ነው በቃ የሚያወራው። ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር
እንግዲያውስ ቀኑ ደርሷል እናይሻለን። ወይኔ ኧረ ምንድነው እንዴ? ሽከሻው ምንድነው? እዚህ ሰውዬ ግን ያምር ነው እኮ አንተ ፓንቾ ጨጓራህን በሰይዶ ቦክስ ፖል እየደበደበ የቆየ ሰውዬ አሁን ሲመታ አስቧል። ቁጭ ብዬ ቡና ጠጣለሁ አብሬያና ያልከው ይኸው በል እንግዲህ ተንፏቅቃት። አጠገቡ ሄዶ ማልቀስ ደብሮት እኮ ነው። አፈሳ ምንም ስልጠና አስፈልገውም፣ ቀጥታ ወደ ግንባር ነው። ይሄማ ምንም ስልጠና አስፈልገውም፣ ቀጥታ ወደ ግንባር ነው። አይሰማም። በቃ ይቅርታ። እሺ ቴንኪው። ኧረ አለፉት። ልብሱን ሲያገኝ አሁን ሩጥ። ሰው እንደው በልመና አካል ጉዳተኛ ለመሆን የሚመኝበት ዘመን ኧረ በለው። ኧረ የሰላሙን ጊዜ ያምጣልን። አሜን በሉ ኮሜንት ላይ በእናታችሁ። ብሎ ፈረንጅን መቀፈል ጀመረ። ብሎ ወይኔ ጉዴ። በይ ብር ስጪው፣ ሙልሙል እንዳሰጪው ብር ስጪው። ኧረ ይኸው እሱንም ሙልሙል ሰጠትሽ። መልካም ቡዬ የኔ ማማፊ የኔ ኑኖ የኔ ጆዋኪን የኔ ካታሪና ደስ ይላል። የኔ ውሎ ኢትዮጵያ የኔ ውሎ ፖርቹጋላዊ ነው። ጀለስ አመሰግናለሁ። መልካም ቀን። እኛም በጣም እናመሰግናለን። መልካም በዓል። ሙልሙል ሰጣችሁ እሱንም። ኧረ ወይኔ ዘንድሮ እኮ ፋሎዎቹ ራሱ ብር ነው የሚፈልጉት እኮ። ሙልሙል እናቴ ሰርታለች ነው የሚል አጅና ያቸራዳ ልጆች ታብታባሩ ካካሚ እስኪመጣብኝ ላይቭ ልግባ ብዬ ነው። ስንፈታ ዶክተር ኧረ ተውኝ፣ ኧረ ይደብራል። ዶክተር ምንድነው ውጤት አልደረሰም እንዴ? ለምን አውቄ ለዘቀል ነገር አይደል? ይደርሳል። እዛ ጋር አረፍ ተጠብቋል። ቻሌንጅ ተሰጥቶ ነው ዶክተር የሆንከው? ጠብቅ ይደርሳል ተባልካል። ምን ጭራሽ ቆልሎት ምናምን መጡ ውጤት አደረሰም እንዴ? ፓኬጅ ነው ያስመሰለው ጭራሽ። ቆጤ ምንድነው ጭራሽ በሰገራ መሰሰያንስ ቲክቶክ ላይ ነህ? አንቺ ሰገራ ቢሆን አስበሽው እንዴ? ኧረ ስቀልድ ነው ቦስ። አቃተኝ በቃ አልችልም። ጌታ ያስቃል። ምንም ባትሰራ እንዲህ ዝም ብለህ ብትቆም እስቃለሁኝ እኔ። ወይ ኮስታራው ልጅ ምንድነውማ በበሩ በደረስኩበት እንዳደርሽ ብዬሻል ነበር። ልውጣ እብድ ኢየሩሳሌም እባላለሁ። ስምን ስለነገርከኝ አመሰግናለሁ። እብድ ይሄ ምን አይነት ክፋት ነው? እያወራሁ ጥለህ ልትሄድ ነው? አይታይሽም? ቸኩያለሁ። ቸኩላ ያምሻል? በትንሹ አሁን ጥለኸኝ ከሄድክ ግን በከባዱ ያመኛል። እግዚአብሔር ይማርሽ። ወይ ኮስታራው ልጅ። አረ ኮስትሽ ነገ 8 ሰዓት እንዳታረፍጂ። የት ጠበሰችው? ማን ያራዳ ልጅ። የህንድ ፊልም ለምንድን ነው ያስታወስኩት? የሆነ በቃ ኮስታራ ነው እሷ እብድ ነገር ናት ምናምን። አሁን ፓርት 2 ፓርት 3 ቢኖረው ማለት ነው የሆነ ጠላት አለው ይጠልፋታል፣ ከዛ እሱ ከሽክሾ መጨረሻ ላይ ያድናታል ነው። ልክ ደሞዜን ስቀበል ኧረ መጡ አበዳሪዎች መጡ። ኧረ መጡ አከራይ መጡ። ኧረ መጡ ባለ ሱቆች መጡ። ኧረ መጡ አስቤዛዎች መጡ። መጡ ምግብ ቤቶች መጡ። ኧረ መጡ ወላጆች መጡ። ከዚህ በቃኝ አንድ ላይ ሲመጡ እህቶቼ መጡ፣ ወንድሞቼ መጡ፣ ወጪዎቼ መጡ፣ ዕዳዎቼ መጡ። እንዴት ይሄ ሁሉ ተበደረሃል?
ወይኔ ሲያሳዝን ምኑን ተረፍክ ወንድሜ? አይዞን ያ ሁሉም ኢትዮጵያዊ እውነተኛ ታሪክ ነው። ላናግርሽ ፈልጌ ነበረ ሂሩቴ። ማንሽ? ወይዘሮ ሂሩት። ቁልምጫውም ቀርቷል። አናግሪኝ እያልኩሽ አይደል እንዴ? አናግሪኝ እንጂ። እሺ ምንድነው? ምኑ? ሂሩቴ ግድ የለሽም። ተይ ታረሚ ግድ የለሽም ሂሩቴ። ይሄ አያዋጣሽም። ታረሚ ማለት በስንቱን እያስፈራራው ኖራለሁ ብለሽ ነው እንዴ የምታስቢው? አንተ ራስህ ነፍሰ ጡር ሆኜ ደጅ እንደዚህ ይሄን ያህል ማምሸቴ ልክ ነው የምትለው? ነፍሰ ጡር ስለሆንሽ እኮ አይደለም ያምሽው። እኔ እኮ ከዛ በፊትም አመሽ ነበር። አንዴ አርግዛልኛለች የትም አትሄድም ብለህ ነው አይደለም? የት ትሄጃለሽ ታዲያ? ምንድነው የምታስፈራሪኝ? ስለዚህ አልስተካከልም እንዲሁ እያመሸው ቀጥላለሁ ነው የምትለው? አንቺም ስለዚህ እንዲሁ እያስፈራራሁት እየተቆጣሁት እኖራለሁ ብለሽ ነው የምታስበው? አንተ ማን ስለሆንክ ነው የማትቀጣው? እናንተ ማን ስለሆናችሁ ነው የምትቀጡት? ነው ኧረ ዛቻና ማስፈራሪያ። ታው በሴ ከሚስት ጋር ተፋቅረህ ኑር። አትዛትባት። እሷ እንዲሁ ትወድሃለች እኮ። አስረገዝኩሽ በቃ። እርግጠኛ አይደለሁም። ሳታረገው አልቀረም። እርግጠኛ እስክንሆን ድረስ ከኔና ካንተ እንዳይወጣ። ኧረ አባዬ ኧረ አስረገዝኳት። ወንድ እልል አይልም። በተነልሽ እንጂ በደንብ ነው የሚበትንልሽ። ብቻ አንቺ አርግዢለት። ስማ አንተ እማታድርበት ከሆነ ለምን ተከራየ? ለእረፍት ስለሆነ የምመጣው ለዛ ነው እየቆዩ የሚያዩኝ። የት ነው የምትኖረው? ክፍለ ሀገር ነው የምኖረው። እዛ በየጊዜው ወጣቶች ስለሚታፈሱ ነው እዚህ የምመጣው። ከስንት አንዴ መተህ ለምታድርበት አይወደድብህም? ልቤርጎ አይሻልም? እዚህ ችግር ቢፈጠር የእርሶ ቤት ትልቅ ስለሆነ ማንም አይዳፈሩትም። እዚህ ይሻለኛል። መሸሽህ ነው። ለመኖር አገርን የሚጠላ ትውልድ በሱ። በእኛ ጊዜ አገርን ቀጥ ለማድረግ ራሳችን ነበር የምንሄደው። እርሶ የት ግንባር ነበሩ? እኔ እንኳን አባቴ እምቢ ብሎ ነው። ጓደኞች ግን ያላዩት ግንባር የለም። ምኒልክና ጦና ባረጉት ጦርነት መሃል እንጂ ግንባር የለም። በሐሳብ ልዩነት ለመጣ ጦርነት ራሱን መስዋዕት ለማድረግ የተዘጋጀ ትውልድ አሁን አይገኝም። ይችን ሀገር ግን ፈሪ ወረሳል። የእነዛ ጓደኞቼ ልጆች ነን። እነሱ ግንባር ተብሎ ዳር ሲወጡ እናንተ መሃሉን ወረሳችሁት። ከነሱ መሃል ተርፎ መወለድ መታደል ነው። ልጆት ግንባር ሄዶ ነው? እሱ ምን በወጣውና ነው ግንባር የሚሄድ? የኔ ቤተሰቦች ሀገር ውስጥ የሉ። የደሃ ልጅስ ምን በወጣው ሳይፈልግ ይሞታል። እኛም እንደርሶ ልጅ አማራጭ ባይኖርንም ባንኖር ግን የሚጎልበት ቤተሰብ አለን። ፈሪ ምን ይጎልበታል? ለማይቀር ሞት በጊዜ ቢቀላቀል አይሻል? በእርግጥ ለጦርነት ፈሪ ነን። ደፍሮ የተዋጋ የሚገባውን ክብር ያገኘ ስላላየ። ግን ይህንን አትርሳ። ላመንበት ነገርም ወደኋላ ማንል ትውልድ ነን። ወይኔ እኮ ትክክለኛ መልእክት የያዘ ቪዲዮ የእውነት ፈጣሪ እውነት በኪነ ጥበቡ ደጉን ዘመን ያምጣልን። እኔ ሌላ ምን ይባላል? ሃይ ጋይስ ቀልድ አለኝ ግን ሳጨርስ እንዳስቁ። እሺ አልማልብስክም እንዳስቁ። የሆነች ዝንብል ነበረችና ያቺ በጣም ታታሪ ሰራተኛ ነበረችና በጣም ብዙ ቆሻሻ ላይ ከማረፏ የተነሳ ትታመማለች፣ በጠና ትታመማለች። ከዛ ሆስፒታል ሄዳ ልትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር። ከዛ ቀን ሙሉ ጠበቀች ተራዋንና ማታ ላይ ደረሳት ተራዋ ማለት ነው። ከዛ በኋላ ሐኪሙ ጋር ገባች። አለ የተባለ የዝንብ ሐኪም ነውና ከዛ ገባችና ልትታከም ሰውዬው አልጋ ላይ ሙሉ ምርመራ ላይ ያደርግላት አስተኛት። ከዛ በኋላ እሺ ስለበረ ምን ባረግ ነው? ቆይ ማታስቂኝ እቺ ልጅ ወይኔ ጉዴ! በቃ ሳይከችኝ እኮ ለፍቅር እንግዳ ነኝ ጀማሪ ነኝ። ሰላም ነው? ሰላም። እንተዋወቃለን? በእርግጥ ባይኔ አይቼሽ አላውቅም። አይኔን ጨፍኜ ግን ነፍ ጊዜ አለምሽ ነበር። ነፍ ጊዜ? እንዴት? ገና ባንቺ ፍቅርን አወቀው አምላክ ያድርግ። አታውም እንዴ? ፈዘዘ። አይኔን ገልጬ ያውም እዚህ መንገድ ላይ ሳገኝሽ የደነገጥኩት ማውራት የሚያቃተኝ ለዛ ነው። ኧረ ማማለ እግሬ ቀጥኗል። አንቺን መሳያጥቼ ከብቸኝነቴ ጋር ተዳብዬ ለመኖር ራሴን እያሳመንኩት ነበር። እሺ ሌላስ? እባክህ እሱ ገረመሽ አይደል? ቆሞ ቀርም ተብዬልሽ ነበርኩ። ታዲያ በዚህ መሀል የዘውትር ጸሎቴ ስጋ ለብሶ አመጣሽ። ለካ ከአንደበት በላይ አይን ብዙ ይናገራል።
ቀልብም ዝም ብሎ ካገኘው ላይ አርፍም። የሁለታችንም ቀልብ ማረፊያ አጥቶ ብዙ በረው ነበር። ለዛ ነው እንደተያየን አይኖቻችን ብዙ ያወሩት የተጫጩት ገና ሳንላመድ። ከመላመድ በላይ መዋደድ ያዋህዳል። የአይኔ ብቻ ሳይሆን የልቤ ማረፊያ ነሽ። አንተን ጆሮ ሰጥቼ ከሰማሁት በኋላ ሀሳብ ውስጥ ገባና ጸጸቱን አልችለውም። የሰው ልጅ ጆሮን ወደ ልብ ካዘነበለና የውስጡን ድምፅ ካዳመጠ በውሳኔው መቼም ቢሆን አይጸጸትም። ትገርማለህ። እኔ ደግሞ ምን እንደሚገርመኝ ታውቂያለሽ? እንደምታስበው አይነት ሰው የለም ያሉኝ ሰዎች የሰርጋችን ዕለት እንደ ትንቢት ተናጋሪ ይቆጥሩኛል። ቆሞ ቀረ ያሉኝ ሰዎችም አብሮ ሲያዩን እንኳንም ቆመ ጠበካት ይሉኛል። እንኳን ጠበኩሽ፣ እንኳንም አንቺ ላይ በቃ ኩክ እኮ አረከሽ። እዚሁ አሰመጥካት እኮ ምን ቀረ? እማታውቀው ሰውዬ አስቆሞ አሰመጣት ነው መዳራዳ ልጅ አስመጥ ካሉ እንደዚህ ነው በቃ። በዝ እንደዚህ አይነት ድራማ ስሩ፣ እንደባለፈው አይነት አይደለም እንዴ? ይሄ አሁን ደስ ሲል እውነት ሚስቴን እንዳንተኛ ስራብሻት የኔ ፍቅር በቃ ጸጥ በል ተተኛበት። መተኛቱ ቀረ በቃ በረሩ በፍቅር። አረ ወይኔ ፍቅር ደስ ሲል። እንዲህ አይነት ፍቅር ይስጣችሁ። እውነት አሜን እያላችሁ ኮሜንት ላይ ጻፉ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ ዳሩ። ስለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላልላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።